ሁለት አይነት የፍርሃት አይነቶች አሉ። የተመዛዘነ ወይም ራሽናል ፍርሃት እና ያልተመዛዘነ ኢራሽናል ፍርሃት ነው። የተመዛዘነ የተሰኘው ፍርሃት መረጃን የተመረኮዘና የአንድ ነገር አደገኛነት እውን ሲሆን የሚመጣ የፍርሃት አይነት ነው። ለምሳሌ በመዝናኛው ስፍራ ባለው ሳር ውስጥ መርዛማ እባብ ካለ ያንን መፍራት የተመዛዘነ ፍርሃት ነው። ይህ አይነቱ ፍርሃት ተጨባጭ ሁኔታና መረጃን ተመርኩዞ የመጣ ፍርሃት ነው። ለዚህ አይነቱ ፍርሃት ያለው ብቸኛ መፍትሄ አደጋው እንዳይደርስ የሚቻለውን ካደረጉ በኋላ ቀና ብሎ መኖር ነው። ሌላኛው ፍርሃት አይነት ያልተመዛዘነ ፍርሃት ነው። ይህ እንዲሁ በሆነ ባልሆነው እና ምንም ተጨባጭ ነገር ባልተገኘበት ሁኔታ የነገሰ የፍርሃት አይነት ነው። አንዳንድ ሰዎች የሚፈሩትን እንኳን ምን እንደሆነ ሳያውቁት እንዲሁ በጥርጣሬ ፈሪዎች ናቸው። የፍርሃቱ አይነት ይህ ሆነ ያኛው የሚሰጠው ምላሽ ወሳኝ ነው። ጆሴፍ ካምቤል እንዲህ ይላል፣ ለመግባት የፈራኸው ዋሻ የምትፈልገውን ሀብት ይዞ ይሆናል። ብዙ ጊዜ መልካም ፍሬ የሚገኝባቸው ነገሮች ድፍረትን የሚጠይቁ ጉዳዮች ናቸው። የኢንቨስትመንቱን ጉዳይ ስታስበው ብከስርስ የሚል ስሜት ይለቅብሃል። ምርጫ ሁለት ነው። ፍርሃትን በማሸነፍ የኢንቨስትመንት ጎዳና ውስጥ በጥንቃቄ መግባት ወይም ደግሞ በፍርሃት በመታሰር ባሉበት መርገጥ። የመማርን ነገር ስታስብ ፈተና ቢወርቅና ቢዋረድስ የሚል ስሜትን ሳይሰጥ አያልፍም። አሁንም ምርጫ ሁለት ነው። ፍርሃትን በማስተናገድ ባለበት የትምህርት ደረጃ መቅረት ወይም ደግሞ ቢወርቅ እንኳን እነሳለሁ በማለት ለእውቀት ራስን መክፈት። የቱ ይሻልሃል? አንዳንድ ሰዎች እንዲህ አይነቱን የፍርሃት ስሜት ስለማይፈልጉት ስለ ጉዳዩ ማሰብን ያቆማሉ። ስለ አዲስ ነገር ማሰብ ማቆም ማለት ደግሞ ስለ ስኬት ማሰብ ማቆም ማለት ነው። እውነታው ግን ይህ ነው። ፍርሃትን በመሸሽና በመደበቅ አታሸንፉም፣ በመጋፈጥ እንጂ። ፍርሃትን በመደበቅ ስታልፉ አሸነፍኩ አይባልም፣ ለሌላ ጊዜ አስተላለፍከው እንጂ። ፈጠነም ዘገየም ያንን ፍርሃት መጋፈጥ አይቀርም። ስለዚህ አሁኑኑ ፍርሃትን ተጋፍተ ማሸነፍ ይመረጣል።